እናትየዋ ጂጂ እሷን ስታፈላልጋት በዛ ሰዓት የጠፋች መቼስ ጠዋት ወታ ወደ ውጪ ሳምሪን ስታጣት የሚፈጠረውን ነገር ራሳችሁ መገመት አያቅታችሁም። ከዛ በኋላ እናትየው ፈለገቻት። ያ ማለት ምንድነው? ኦልሬዲ ተጣልተዋል። ከተጣሉ በኋላ ደግሞ ከሳምሪ ጋር ያላቸው ነገር በጣም ያው መቼስ አግሬሲቭ ሆና ነው ልትፈልጋት የምትችለው። ልጅ የት ናት ምንድነው ብላ ብታፈላልግ ከዛ በኋላ ነው እኔና ሳምሪ እኔ ጋር መሆኗን ያወቀችው ማለት ነው። ከዛን ቀን ጀምሮ ጂጂ የኔ ጠላት ሆና ቁጭ አለች ማለት ነው። ያቺ ቀናት እኔን እንግዲህ እንደ ጠላት ተፈርጄ እንደ ጠላት ተወስጄ እንግዲህ እናት ናትን ብዬ ተቀብዬ ብዙም ነገር 3-4 ዓመት ሙሉ ያው ስንሰደብም ሳምሪም ስትሰደብ ነበር። ኦልሬዲ ያው ለምን ከቤት ወጣሽ? እናት ናት ኦኬ ልረዳል። ተረድቼም ዝም አልኩ። እኔም ተሰደብኩ ኦኬ እሺ እኔ ጋር ስለተጠጋች ኦኬ እናት ናት እሷ አሳድጋት ወይ እሷ ከእሷ ቤት ወጣ እኔ ጋር ስትሆን ያለውን ስሜት ተረዳው። ኦኬ እናት ናት በሚለው ተረዳው፣ ዝም አልኩ። ያ ሁሉ ትዕግስትም የመጣው ከዛ ነው እንጂ ማንም ከመሬት ተነስቶ እኔን ሊሰድበኝ አይችልም። ለምን ምንም ማንንም አልሰማውም። ሲጀመር ቢሰድበኝም እኔ ጋር የሚያገናኘውም ነገር የለም። ጫፌንም ሊነካኝ አይችልም። ከህይወቴ ጋር የሚያገናኘው ነገር የለም። እዚህ ጋር ግን የተፈጠረው በእኔ ጋር የሳምሪ የእኔ ጓደኛ ሆና የጓደኛዬ እናት ስለሆነች ኦልሬዲ ተዛምዳችኋል። ኦልሬዲ አብራችሁ የምትሆኑ ከሆነ ልጅም ከወለዳችሁ አብራችሁ በቃ አንድ ሰው ከተዛመደ ተዛመደ ነው። ስለዚህ ያንን በማሰብ እኔ ካሁን ይሻላል፣ ካሁን ንዴቷ ይበርድላታል፣ ካሁን ትዕግስቷ ይበርድላታል በሚለው ከአንዴም 2-3 ቤታቸው እንግዲህ ሄጄም ቤቷም ተታርቀን ቁጭ ብለን በዓልንም አሳልፈን ብዙ ነገር አሳልፈናል። ይሄ ሁሉ ደረጃ ሄጄ ማለት ነው። ግን በመሃል ሁለቱ በሚጣሉበት ሰዓት እኔ እናትሽ ጋር አትጂ ሳይሆን እናትሽን ስደቢ፣ እናትሽን እንደዚህ አድርጊ፣ እናትሽን እንደዚህ አድርጊ። ሳምሪም የተሳደበችውም ነገር የለም። እናትሽን እንደዚህ አድርጊ እያልኩ አላወራውም ነበር እስከዛሬ።